እድለኛ ሰው ማለት በሌሊት ወቅት የሱረቱል በቀራን የመጨረሻውን 2 አንቀጾችን ያነበበ ሰው በአላህ ፍቃድ ሌሊቱን ከመጥፎ ነገር ሁሉ እንደሚጠበቅ ተረድቶ ሲያበቃ አንቀጾቹን አዘውትሮ ያነበባቸው ሰው ነው። እድለኛ ሰው ማለት ፈርድ የሆነ ሶላቶችን ከሰገደ በኋላ አያተል ኩርሲን ካነበበ ጀነት መግባት ሞት እንጂ ምንም እንደማይከለክለው አውቆ አዘውትሮ አያተል ኩርሲን ያነበበ ሰው ነው። እድለኛ ሰው ማለት ከመተኛቱ በፊት አያተል ኩርሲን ያነበበ ሰው ሌሊቱን ሙሉ እስኪያነጋ ከአላህ የተመደበ ጠባቂ እንደሚጠብቀውና ሸይጣንም እንደማይቀርበው አውቆ ከመተኛቱ በፊት አያተል ኩርሲን አዘውትሮ ያነበበ ሰው ማለት ነው። እድለኛ ሰው ማለት ሱረቱል ኢኽላስን 3 ጊዜ ማንበብ ሙሉ ቁርአንን ከማክተም ጋር እንደሚስተካከል ተረድቶ ይህንን ሱራ አብዝቶ ያነበበ ሰው ነው። እድለኛ ሰው ማለት ለሴትና ለወንድ አማኞች ሁሉ ዱዓ ያደረገ ሰው በእያንዳንዱ አማኝ አላህ ዘንድ አጅር እንደሚመዘገብለት ተረድቶ ለሙእሚኖች ሁሉ አብዝቶ ዱዓ ያደረገ ሰው ነው። እድለኛ ሰው ማለት ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር ማለት ፀሐይ ከወጣችበት ሁሉ የተሻለና የበለጠ መሆኑን አውቆ እነዚህም ውድ ቃላቶችን አብዝቶ ደጋግሞ ቀንም ሆነ ማታ ያላቸው ሰው ነው። እድለኛ ሰው ማለት ይህንን ካወቀና ከሰማ በኋላ የሰራበትና ሌሎችም እንዲያውቁ እንዲተገብሩት በማስታወስ መልእክቱን ላይክና ሼር ያደረገ ሰው ማለት ነው።